በምግብ ሰዓት ሁላችንም የምንፈልገው ነገር ግልጽ ነው። ንጹህና ያማረ ቦታ፣ የተስተካከለ ጠረጴዛ፣ ጥሩ ማስተንግዶና ጣፋጭ ምግብ። በዓለማችን ላይ ያሉ አብዛኞቹ ሬስቶራንቶችም ተወዳጅ ለመሆን የሚጠሩት የቦታቸውን ውበት በመጨመርና ምግባቸውን በማጣፈጥ ነው። ነገር ግን በአሁኑ ሰዓት በዓለማችን ላይ ያሉ አንዳንድ ቦታዎች ይህንን ሁላችንም የምናውቀውን የተለመደ አሰራር ሙሉ በሙሉ በመቀየር ሰዎችን እጅግ የሚያስደምሙ፣ ግራ የሚያጋቡና አንዳንድ ጊዜም በእውነት እንዲህ አይነት ቦታ በምድር ላይ አለ የሚያስብሉ መስተንግዶችን ማቅረብ ጀምረዋል። እነዚህ ሬስቶራንቶች ምግብን ከመሸጥ ባለፈ ሰዎች ፈጽሞ የማይረሱትን እጅግ አስገራሚና እንግዳ የሆነ የህይወት አጋጣሚ እንዲያሳልፉ ነው የሚያደርጉት። ዛሬ በወደ ድንቅ ቻናላችን በምድር ላይ ይኖራሉ ብሎ ለማሰብ የሚከብዱ የብዙዎቻችንን አይምሮ የሚፈትኑ ሶስት እጅግ ለየት ያሉ የካፌና የሬስቶራንቶችን ጉድ እንመለከታለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ እስከ መጨረሻ ድረስ አብራችሁን ቆዩ። አንደኛ፣ የዘመናዊ ሽንት ቤት ሬስቶራንት። የመጀመሪያውን ጉዞአችንን የምናደርገው ወደ ኤዥያዋ ሀገር ታይዋን ነው። በዚህ ሀገር ዋና ከተማ ታይፔ ውስጥ የሚገኝ አንድ እጅግ ታዋቂ ሬስቶራንት አለ። ስሙም ሞደርን ቶይሌት ወይም የዘመናዊ ሽንት ቤት ሬስቶራንት ይባላል። ይህ ቦታ ስሙ እንደሚያመለክተው ሙሉ በሙሉ በሽንት ቤትና በባዝሩም ዕቃዎች ዲዛይን የተሰራ ነው። እዚህ ቦታ ለመመገብ ስትገቡ መጀመሪያ የሚያጋጥማችሁ ነገር ግራ የሚያጋባ ነው። የምትቀመጡበት ወንበር የተለመደ የእንጨት ወይም የቆዳ ወንበር አይደለም። ይልቁንም እውነተኛ የሽንት ቤት ሴራሚኮች ሲሆኑ እነሱ አስቦ ለደህንነት እንዲመች አድርገው ሰርተዋቸዋል። የምግብ ጠረጴዛው ደግሞ የተሰራው ሰዎች እጃቸውን ከሚታጠቡት የሻወር ጋንዳ ላይ በትልቅ መስታወት ተሸፍኖ ነው። የሚገርመው ግን ይሄ ብቻ አይደለም። የሚቀርብላችሁ ምግብ ሙሉ በሙሉ የሚመጣው ልክ እንደ ሽንት ቤት መታጠቢያ ወይም እንደ ትናንሽ የሽንት ቤት ጋንዳዎች በሚመስሉ የሴራሚክ ዕቃዎች ውስጥ ተደርጎ ነው። በተለይ እዚህ ቦታ የሚሰጠው ታዋቂ የቾኮሌት አይስክሬም ቅርጹ ሙሉ በሙሉ ከሽንት ቤት ቆሻሻ ጋር ተመሳሳይ እንዲሆን ተደርጎ መሰራቱ የብዙዎችን አእምሮና ፍላጎት የሚፈትን ነው። ይህ ሬስቶራንት መጀመሪያ ሲከፈት ሰዎች ሊመጡ አይችሉም ተብሎ ተፈርቶ የነበረ ቢሆንም በአሁኑ ሰዓት ግን ከመላው ዓለም የሚመጡ ቱሪስቶች ሳይጎበኙት የማይመለሱት እጅግ ስኬታማና ተወዳጅ ቦታ ለመሆን በቅቷል። ሁለተኛ፣ በሰው አካል ላይ ምግብ ማቅረብ። በመቀጠል የምንጓዘው ወደ ጃፓን ባህላዊና እንግዳ ዓለም ነው። በጃፓን ዮንታይ ሞር የሚባል እጅግ ጥንታዊና እስከ ዛሬ ድረስ ብዙ ክርክሮችን የሚያስነሳ የባህል ምግብ አቀራረብ አለ። የቃሉ ትርጉም በሴት አካል የተዘጋጀ ምግብ ማለት ነው። በዚህ ልዩ ሬስቶራንት ውስጥ ስትገቡ ምግብ ወይም ታዋቂ የጃፓን ባህላዊ ምግብ ሱሺ የሚቀርበው በተለመደው ጠረጴዛ ወይም ሳህን ላይ አይደለም። ይልቁንም መካከለኛው ጠረጴዛ ላይ ሙሉ በሙሉ ራቁቷን በተኛች አንዲት ሴት አካል ላይ ምግቡ በስርዓት ተደርድሮ ይቀርባል። ከመቅረቡ በፊት እቺ ሴት ሰውነቷ ላይ ምንም አይነት የሙቀት ስሜት እንዳይኖር እና ምግቡ እንዳይበላሽ በልዩ ሁኔታ ገላዋን እንድትታጠብ ይደረጋል። ከዚያም ስሜት ቀስቃሽ የሆኑ ቦታዎች በተለያዩ ቅጠላቅጠሎችና አበቦች ከተሸፈኑ በኋላ ሱሺው በሰውነቷ ላይ ይደረደራል። ይህ አሰራር በብዙ የዓለም ሀገራትና በሴቶች መብት ተሟጋቾች ዘንድ የሰው ልጅ ክብር ዝቅ የሚያደርግ ነው በሚል ከፍተኛ ትችትና ውግዛት ይደርስበታል። ነገር ግን በጃፓን ባህል ውስጥ ይህ ነገር እንደ አንድ ትልቅ ጥበብ፣ ትዕግስትን የመፈተኛ መንገድና እጅግ ከፍተኛ የሀብታሞችና የክብር እንግዶች መስተንግዶ ተደርጎ ነው የሚቆጠረው። እዚህ ቦታ ለመመገብ የሚመጡ ሰዎች እጅግ ከፍተኛ ገንዘብ የሚከፍሉ ሲሆን ለተኛችው ሴት ምንም አይነት ያልተገባ ንክኪ እንዳያደርጉ ጥብቅ ሕግ ተቀምጧል። ሶስተኛ፣ በባህር ውስጥና ውሃ ላይ የሚገኙ ሬስቶራንቶች። ከነዚህ አስደናቂና አስፈሪ መስተንግዶች ወጣ ስንል ደግሞ በተፈጥሮ ውበት መሃል ሰምጠው ሰላምንና የቅንጦት ሕይወት የሚሰጡ ሬስቶራንቶችን እናገኛለን። ከነዚህ መካከል የመጀመሪያው በፓሲፊክ ውቅያኖስ ላይ የሚገኘው ውቧ ቦራ ቦራ ደሴት ላይ የሚገኘው የውሃ ውስጥ ምግብ መስተንግዶ ነው። እዚህ ቦታ ስትሄዱ ሬስቶራንቱ ያለው በባህር ዳርቻ ላይ ሳይሆን ቀጥታ በባህሩ መሃል ላይ ነው።
ጠረጴዛውና ወንበሩ ሙሉ በሙሉ ጥልቀት ባለውና ጥራቱ እጅግ ንጹህ በሆነው የባህር ውሃ ውስጥ ይዘረጋል። እንግዶቹ ምግቦቻቸውን ለመመገብ ቁምጣ ለብሰው ወደ ባህሩ ውስጥ የሚገቡ ሲሆን ምግባቸውን በሚበሉበት ሰዓት እግራቸው በውሃ ውስጥ ይገባል። በዙሪያቸውም ትናንሽና ውብ የሆኑ አሳዎች ሲዋኙ በዓይናቸው ይመለከታሉ። ከዚህ ይበልጥ ደግሞ የሚገርመው በማልዲቭስ ደሴት ላይ የሚገኘው ኢታ ባህር ስር ሬስቶራንት ነው። ይህ ቦታ ከውሃ በላይ ሳይሆን ቀጥታ 5 ሜትር ወደ ባህር ጥልቀት በመውረድ በውሃ ስር የተገነባ የዓለማችን የመጀመሪያው ሬስቶራንት ነው። መላው ጣሪያውና ግድግዳው የተሰራው በግልጽ በሚያሳይ ጠንካራ መስታወት በመሆኑ ሰዎች ምግቦቻቸውን እየተመገቡ በላያቸውና በጎናቸው የሚያልፉትን እንደ ሻርክ ያሉ ግዙፍ የባህር ፍጥረታትን፣ የተለያዩ አሳዎችንና ውብ የኮራል ደሴቶችን መመልከት ይችላሉ። ይህ ቦታ በአሁኑ ሰዓት በዓለማችን እጅግ ውድና አስደናቂ ቦታ ከሚባሉ የቅንጦት መዳረሻዎች አንዱ ነው። የዛሬውን የአውደ ድንቅ ዝግጅታችን በዓለማችን ላይ ያሉትን እነዚህን እጅግ አስገራሚና ሰዎችን ግራ የሚያጋቡ ሬስቶራንቶችን ታሪክ አብረን ተመልክተናል። የሰው ልጅ የምግብ ባህል ከጊዜ ወደ ጊዜ ምን ያህል እየተቀየረና እየተሻሻለ መምጣቱን ከነዚህ ቦታዎች መረዳት እንችላለን። እናንተስ ተጋብዛችሁ ብትሄዱ ከነዚህ 3 ሬስቶራንቶች ውስጥ መሞከር የምትፈልጉት የትኛውን ነው? ወይስ በምንም ተአምር እዚያ ቦታ ሄጄ አልመገብም የምትሉት አለ? አስተያየታችሁን ኮሜንት ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ በየሳምንቱ የሚለቀቁ ድንቅ ታሪኮችን ይከታተሉ። በሚቀጥለው ሌላ ምስጢራዊና አስገራሚ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።